ሴት ልጅ ኢግኖር ስታረግ ወይም ስታጣጥል ምንድነው የምታረገው? እንደ ሕፃን ልጅ ታለቃቅሳለህ ወይስ ወንድ ሆነ የሷን ኢጎ ትገለዋለህ? አዳምጠኝ። ዛሬ ሴት ልጅ ኢግኖር ስታረግ ሪቨርስ ሳይኮሎጂን በመጠቀም ምን ማድረግ እንዳለብህና ምን ነገሮችን መጠቀም እንዳለብህ እነግርሃለሁ። 6 አይነት መንገዶች ሴት ልጅ ኢግኖር ስታረግ የምትጠቀማቸው ሪቨርስ ሳይኮሎጂ ትምህርቶች በረምብ ስማ። ኢግኖር ስታረግ ወይም ስታጣጥል እሷን ለመማፀን እንዳትሞክር ወይም እሷን ለመመለስ እንዳትሞክር። ለምን ካልከኝ እንደዚህ ስታረግ ለአንተ እንደምትባዛባት መረዳትና መገንዘብ ትጀምራለች። ስለዚህ እዛ ያዘጋጀችልህ ወጥመድ ውስጥ እንዳትገባ። ይልቁንስ ኢግኖር ስታረግ አንተም በረምብ ኢግኖር አድርጋት። እንደዚህ አድርጋ ነው እልህ የምታስይዛት። ሁለተኛው አመለካከትህን ቀይረው። እሷን ስታወራት ሊሆን ይችላል ወይም ቴክስት ጽፍላት። ከቀድሞ በነበረ አመለካከትህ ለየት በልና በአዲስ መንገድና አመለካከት አዋራት፣ አናግራት። ሶስተኛው ቴክስት ጽፍላት። ኢሞጂ ወይም ረጃጅም የሆኑ ቃላቶችን እንዳትጠቀም። እንደዚህ የምታረግ ከሆነ ሞር እያስጠላት ትመጣለህ። ክብርን የማይነቁ አጫጭር ቃላቶችን በመጠቀም ረጋ ብላ አዋራት። ሌላው ደግሞ ቴክስት በሷ እንዲያበቃ ሁሉ ጊዜ አድርግ። ደናደሪ ወይም ደግሞ የሆነ ኮንቨርሴሽን የሚያጠናቅ ነገር የምትጠቀም ከሆነ ቴክስታችሁን ታበላሸዋለህ። ስለዚህ በመሃል ቴክስቱ በሷ እንዲያበቃ አድርግና መልሰህ ቴክስት እንዳጽፍላት። እንደዚህ ስታረግ ማለት ነው ለምን ቴክስት አልመለሰልኝም፣ ለምን እንደዚህ አላለኝም ምናምን ብላ ከራሷ ጋር ጥያቄዎች ትገባለች። አራተኛው ትኩረትን ከሷ ላይ አውርደው። የምር ሴት ልጅ ኢግኖር ካረገች ያንተ መኖር ወይም መፈጠር ትጠላዋለች። ደግሞ እውነተኛ ወንድ መቼም ቢሆን በሴቶች አይናቅም። ስለዚህ በዚህን ጊዜ ማድረግ ያሉብህ ነገሮች ቢኖር ትክክል እንደሆነች አሳያት እና መንገድ ላይ ወይም የሆነ ቦታ ስታገኛት እንደማያውቃት ሰው አክት አድርግ። ኤግዚስት እንደማታረግ ፕሩቭ አድርግላት። አምስተኛው ፐርፐዝ ላይ ብቻ ፎከስ አድርግ። ወንድ እስከሆንክ ድረስ ሁሌ መስራት አለብህ። ስለዚህ በዛን ጊዜ ያቺ ልጅ ኢግኖር ካረገች ማድረግ ያለብን ነገር ልንገር። አንገትን አቀርቅረ መስራት ያሉብን ነገሮች መስራት ጀምር። በጎኑ እሷ እንደማትጠቀም እንደማትራባ የነገረችን ነገር እያብሰለሰልክ ስፖርት መስራት ጀምር። ሰውነትን በጥንቾች አፈርጥማቸው። ቢዝነስ ጀምር። ራስን ለውጠው፣ ራስን አሻሽሎ። እነዚህን ሁሉ ነገር አድርገው ወንድ መሆን ስትጀምር በእርግጠኝነት ሆኜ ነው የምነግርህ ያቺ ልጅ አንተ ማጣቷ ይቆጫታል። ስድስተኛው አነጋገር ስልትህን አሳምረው። ምናልባት ሴቶች እየጠሉ ኢግኖር እያደረጉ ያሉበት ነገር የምታወራው ወሬ ስለማይጥማቸው ሊሆን ይችላል። ሴቶች ሁሉ ጊዜ የሚያዝናናቸውን ወሬ ማውራት ይወዳሉ። ሰው እሷን የሚያዝናና ነገር ካላወራ ለሷ ደባሪ ትሆናለህ። ስለዚህ ራስን አሻሽለው። የንግግር ስልቶችን አሳምራቸው። ሕፃን መሆንን አቁመ ወንድ ወደ ውጪ ውጣ። ወክ አርግ። የተለያዩ ቦታዎች ሂድ። ክብርን ዝቅ ከሚያደርጉ ሰዎች ጋር መዋል ጀምር፣ ማውራት ጀምር። ከዛ ይህን ሁሉ ነገር ስታረግ ወንድ ትሆናለህ፣ ራስን ታሻሽለዋለህ። ሰው ያቺ ልጅ ይህን ነገር አንተ ላይ ማየት ስትጀምር፣ መረዳት ስትጀምር ድጋሜ ካንተ ጋር ለመሆን ትለምናለች። እመነኝ። ሌላው ደግሞ ዩቲዩብ ላይ አሪፍ ሐሳቦች፣ አይዲያዎች እያመጣው ስለሆነ አዲስ ዩቲዩብን ሰብስክራይብ ማድረግ እንዳትረሳ። በሌላ ቪዲዮ እስክንገናኝ ይመች።